እስቲ ለአንድ አፍታ አይናቸውን ጨፍናችሁ አስቡ። በጠረጴዛችሁ ላይ ያለው የቀረበውን የሚጣፍጥ ምግብ ክትፎ እየተመገቡ ያንን ጣዕም ያንን መዓዛ አስባችሁታል አይደለ? ግን አንድ ጥያቄ ልጠይቃችሁ። የበላችሁት ስጋ ከየት እንደመጣ በትክክል ታውቃላችሁ? አብዛኞቻችን መልሳችን ከበሬ፣ ከበግ፣ ከፍየል፣ ከዶሮ የሚል ይሆናል። ነገር ግን ከዚህ ጀርባ ያለውን ጉዞ አስበነው እናውቃለን? አንድ ህይወት ያለው ፍጥረት ወደ ምግብነት የሚቀየርበት ሂደት ለዘመናት ሰው ልጅ ከስጋ ጋር ያለው ግንኙነት በአንድ በማይለወጥ እውነታ ላይ የተመሰረተ ነበር። ህይወትን በመቅጠፍ ከጥንታዊው አዳኝ አንስቶ እስከ ዛሬው ዘመናዊ የእርድ ፋብሪካዎች ድረስ ስጋን ለማግኘት እንስሳትን ማረድ የግድ አስፈላጊ ነበር። ይህ ሂደት ለባህላችን፣ ለበዓላቶቻችንና ለዕለት ጉዟችን ወሳኝ ቢሆንም ከጀርባው ግን ስር የሰደደ የሞራልና የአካባቢ ጥያቄዎችን ይዞ ቆይቷል። አንድ ህይወት ያለው ስሜት ያለው ፍጥረት ለምግባችን ሲባል ብቻ መሞት አለበት? በቢሊዮን የሚቆጠሩ እንስሳትን ለማርባት የሚፈሰው ውሃ፣ የሚባክነው መሬት፣ ወደ አየር የሚለቀቀው በካይ ጋዝስ ለፕላኔታችን ምን አይነት ዋጋ እያስከፈላት ነው? እነዚህ ጥያቄዎች ለረጅም ጊዜ መልስ የለሽ ይመስሉ ነበር። ስጋን መተው ለአንዳንዶች መፍትሄ ቢሆንም ለአብዛኛው የዓለም ሕዝብ ግን የማይታሰብ ነበር። ስጋ ከጣዕም በላይ ነው። ባህል ነው፣ ኃይል ነው፣ ደስታ ነው። ታዲያ ምን ይደረግ? እንስሳትን ሳንገድል አካባቢን ሳንበክል ነገር ግን የምንወደውን የስጋ ጣዕም ሳናጣ መኖር የምንችልበት መንገድ ይኖር ይሆን? እስከ ቅርብ ጊዜ ድረስ ይህ ጥያቄ የሳይንስ ልብ ወለድ ፊልሞች ላይ ብቻ የሚጠየቅ ይመስል ነበር። ነገር ግን ዛሬ በ21ኛው ክፍለ ዘመን በጸጥታ በላቦራቶሪዎች ውስጥ ሲካሄድ የነበረው አብዮት የሰው ልጅን ታሪክ ለዘላለም ሊቀይር በሚችል መልኩ ወደ ዓለም ብቅ እያለ ነው። ይህ አብዮት ስጋን የምናርድበትን ሳይሆን ስጋን የምናበቅልበትን መንገድ ይዞ መጥቷል። አዎ በትክክል ሰምታችሁኛል። የምናበቅልበትን። በሲንጋፖርና በአሜሪካ በሚገኙ ጥቂት ሬስቶራንቶች ውስጥ ሰዎች ዶሮ ጥብስ እየበሉ ነው። ነገር ግን ይህ ዶሮ በእርሻ ውስጥ አድጎ ታርዶና ተከትፎ የመጣ አይደለም። ይልቁንም ከአንዲት ሕያው ዶሮ በሕይወት ካለች ምንም አይነት ጉዳት ሳይደርስባት በመርፌ ብቻ በተወሰደች አንዲት ሴል ተነስቶ በንጹህ ላቦራቶሪ ውስጥ በንጥረ ነገር በተሞላ ፈሳሽ ውስጥ አድጎ የተሰራ ስጋ ነው። ህመም የለም፣ እርድ የለም፣ ደም የለም፣ ንጹህ እውነተኛ ስጋ ብቻ። ይህ ቴክኖሎጂ ሴሉላር ግብርና ወይም ደግሞ በህዝብ ዘንድ የላቦራቶሪ ስጋ በመባል የሚታወቀው ከምግብነቱ ባለፈ የሰው ልጅ ከሞራል፣ ከጤና፣ ከተፈጥሮ ጋር ያለውን ግንኙነት እንደገና እንድንፈትሽ እያስገደደን ነው። ጥያቄው ግን ይቻላል ወይ የሚለው ነው። በ21ኛው ክፍለ ዘመን በቴክኖሎጂ ልህቀት ውስጥ አዲስ አይነት እርሻ ብቅ ብሏል። ይህ እርሻ አፈር የለውም፣ የፀሐይ ብርሃን አያስፈልገውም፣ የከብቶች እንቧታም አይሰማበትም። ይልቁንስ በንጽህናቸው በሚያንጸባርቁ የብርጭቆ ግድግዳዎች የታጠረ በኮምፒውተሮች ጩኸት የታጀበና በነጭ ጋውን በለበሱ ሳይንቲስቶች የተሞላ ነው። ይህ የወደፊቱ እርሻ ነው፣ ባዮሪአክተር የሚባለው። እዚህ ውስጥ ህይወት የሚጀምረው ከአንድ ሴል ነው። ሳይንቲስቶች ልክ እንደ ዘር ከአፈር ጋር እንደሚገናኝ ሁሉ አንድ ትንሽ የስጋ ሴል ወስደው ህይወት ላለው ነገር የሚያስፈልጉትን ንጥረ ነገሮች፣ አሚኖ አሲዶች፣ ቫይታሚኖች፣ ስኳርና ኦክስጅን በተሞላበት ፈሳሽ ውስጥ ያስቀምጡታል። ይህ ሴል በተፈጥሮ ህግ መሰረት መከፋፈል ይጀምራል። አንዱ ሴል 2 ይሆናል፣ 2ቱ 4፣ 4ቱም 8 እያለ በሂሳብ ቀመር በፍጥነት ይባዛል። በሳምንት ጊዜ ውስጥ በአይን የማይታይ አንድ ሴል ወደ ትሪሊዮኖች በማደግ የሚዳሰስ የሚታይና ስጋ የምንለውን የጡንቻ ክር መስል ፋይበር ይፈጥራል። ይህ ሂደት በእንስሳ ሰውነት ውስጥ ወራትን ወይም ዓመታትን የሚወስደው እዚህ ቅጥር ግቢ ውስጥ ግን በቁጥጥር ስር በዋለ አካባቢ በከፍተኛ ፍጥነት ይከናወናል። ይህንን ስራ የሚሰሩት ሳይንቲስቶች ራሳቸውን እንደ አብዮተኞች ነው የሚቆጥሩት። ለእነሱ ይህ ስራ ምግብ ከማምረት በላይ ነው። የዓለምን የረሃብ ችግር ለመቅረፍ፣ የአካባቢ ብክለትን ለመቀነስና ለእንስሳት የሚደረገውን ጭካኔ ለማስቆም የተጀመረ እንቅስቃሴ ነው ይሉታል። ለምንድን ነው ስጋ ለማግኘት አንድ ሙሉ ላም ማሳደግ፣ መመገብ፣ ማጠጣትና በመጨረሻ ማረድ የሚያስፈልገን? እኮ የምንፈልገው ስጋውን እንጂ ላሟን ወይም በሬውን አይደለም አይደለም? ይህ አመክንዮአቸው የሰው ልጅ ለ1000 ዓመታት የኖረበትን ስርዓት ይሞግታል። አንድ በርገር ለመስራት ከ1 ሄክታር በላይ መሬትና በሺዎች የሚቆጠር ሊትር ውሃ
መጠቀምን ያስቀራል። የአካባቢ አየርን የሚበክለውን ሚቴን ጋዝ ያስቀራል። ከሁሉም በላይ ደግሞ ሕይወት ያለው አንድም ፍጡር ሕይወቱን እንዳያጣ ያደርጋል። ነገር ግን ይህ የብርጭቆ እርሻ የቱንም ያህል ንጹሕና ዘመናዊ ቢመስልም ከግድግዳው ባሻገር ያሉትን የብዙዎች ጥያቄዎች አይመልስም። ይህ በእርግጥ ሥጋ ነው? በተፈጥሮ ያልተገኘ በሰው ልጅ የተፈጠረ ነገርስ ምን ያህል ሥጋ ተብሎ ሊጠራ ይችላል? ጣዕሙስ ከእውነተኛ በእንስሳት ከተጠበሰ ሥጋ ጋር ሊወዳደር ይችላል? ከሁሉም በላይ ደግሞ ይህ ቴክኖሎጂ ለጥቂት ሀብታም አገራት የቅንጦት ምርጫ ሆኖ ይቀራል ወይስ እንደ ኢትዮጵያ ላሉ ሀገራት የዕለት ተዕለት ምግብ ሊሆን ይችላል? የላቦራቶሪው በሮች ሲከፈቱ እነዚህን ጥያቄዎች የአዲሱ ዘመን ትልቁ ክርክር መሆናቸው አይቀሬ ነው። በመጨረሻም የላቦራቶሪው የብርጭቆ ግድግዳዎች ፈርሰው ሳይንሳዊ ጽንሰ ሐሳቡ ወደሚዳሰስ እውነታ ተቀየረ። በትሪሊዮኖች የሚቆጠሩ ሴሎች ውህደት በሼፎች እጅ ተለውጦ በእሳት ተጠብሶ ፍጹም የሆነ መልክና ሽታ ይዞ ሳህን ላይ ያቀረቡት። በአንድ በኩል ይህ የሰው ልጅ የፈጠራ ችሎታ የመጨረሻው ድል ነው። ተፈጥሮን በመረዳት ብቻ ሳይሆን እንደገና በመፍጠር ረገድ የደረሰበትን ጫፍ ያሳያል። ረሃብን፣ የአካባቢ ውድመትንና የሥነ ምግባር ጥያቄዎችን በአንድ መፍትሔ የሚጠርግ አስደናቂ ግኝት ነው። ነገር ግን ይህ ሳህን ላይ የተቀመጠው ምግብ ከምግብነት በላይ ሆኖ ሁለት የተለያዩ ዓለማትን የሚጋጭ የጦር ሜዳ ሆነ። በአንድ በኩል የቴክኖሎጂን አቀንቃኞች ይህ የወደፊቱ መንገድ ነው፣ ንጹሕ፣ ደህንነቱ የተጠበቀና ዘላቂ መፍትሔ እያሉ ያሞጋግሳሉ። ለልጅ ልጆቻችን የተሻለች ፕላኔት ለማውረስ ብቸኛው አማራጭ እንደሆነ ይከራከራሉ። በሌላ በኩል ደግሞ የባህል ጠበቆች እና የተፈጥሮ ሕግ ተከታዮች ጥያቄ ያነሳሉ። ይህ እኮ ነፍስ የሌለው ምግብ ነው፣ ለዘመናት ከአባቶቻችን የወረስነውን የምግብ ባህል፣ የእርሻ ጥበብና ከተፈጥሮ ጋር የነበረንን ትስስር የሚበጥስ ነው ይላሉ። ለእነሱ ሥጋ ማለት ከፕሮቲን በላይ ነው። እሱ የባህል የማህበረሰብና የበዓል ምልክት ነው። አንድ በግ ታርዶ ሥጋው ተቆራርጦ በጎረቤትና በቤተሰብ ሲበላ የሚፈጥረው ማህበራዊ ትስስር በላቦራቶሪ ውስጥ በሚመረት ሥጋ ሊተካ የማይችል ቅዱስ እሴት ነው። ይህ ክርክር የላቀና የበታች ቴክኖሎጂን ጉዳይ ብቻ አይደለም። እሱ የሰው ልጅ ማንነት የሚመለከት ትልቅ ፍልስፍና ነው። እኛ ተፈጥሮን የመቆጣጠር መብት ያለን ገዢዎች ነን ወይንስ ከተፈጥሮ ጋር ተስማምተን አብረን መኖር ያለብን ወይ አንዱ አካሏ ነን አይደለ? ይህ በሳህን ላይ የተቀመጠው ሥጋ ለዘመናት አብሮን የኖሩ እንስሳትንስ ከምግብ ሰንሰለታችን የማስወጣት የመጀመሪያው እርምጃ ሊሆን ይችላል። ነገር ግን ይህን ስናደርግ ከእነሱ ጋር የነበረን ግንኙነት ብቻ ሳይሆን የገዛ ሰብአዊነታችንም አንድ ክፍልም አብረን እያጣን ይሆን? በአንድ ሳህን ላይ በአንድ ሹካና ቢላዋ መገናኛ ላይ ወደፊት ልጆቻችንን ስለ እርድና ስለ እርሻ ሲሰሙ ልክ እኛ ስለ ዳይኖሰሮች እንደምንሰማው አይነት የሩቅ ዘመን ታሪክ ሆኖባቸው ይሆናል። ወይም ደግሞ የሰው ልጅ ይህንን ሰው ሰራሽ መንገድ ትቶ ወደ ተፈጥሯዊና ወደ ቀደመው ጥበቡ ይመለስ ይሆናል። ምርጫው በእጃችን ላይ ነው። ዛሬ በሳህናችን ላይ የምናስቀምጠውን ምግብ ነገ ልንኖርበት የምንፈልጋትን ዓለም ይወስናል። እናም ጥያቄው ለአንተና ላንቺ ነው። በዚህ በሁለት ዓለማት መሃል በቆመው ሳህን ላይ የትኛውን ትመርጣለህ? እኔ ግን የሚመስለኝን ልንገራችሁ። እኔ በእንደዚህ አይነት ነገር በፍጹም አላምንም፣ ትክክል ነውም ብዬ አላስብም። ምክንያቱም እንስሳቶች ካልታረዱ ከመጠን በላይ ይበዛሉ። ታውቃላችሁ፣ በጣም በዝተው ምናልባት እኛን ለመኖር የሚጋፉ ሊሆኑ ይችላሉ ብዬ አስባለሁ። እኛ የምንጠቀምባቸውም ነገሮች ማለት ነው ያው ፈጣሪ የሰጠን ለዚህ ነው ብዬ አስባለሁ። እነሱም ያው የግድ በቃ እነሱን ለእኛ ነው የፈጠራቸው፣ እኛን ደግሞ ለአፈር ነው የፈጠረን ብዬ አስባለሁ። እና የእናንተን ግን ኮመንት ላይ ያስቀምጡልኝ። የኔ ሀሳብ ይሄን ይመስላል። በጣም አመሰግናለሁ። ሰብስክራይብ ማድረግ እንዳትረሱ።